መጽሐፈ ሲራክ ምዕራፍ 48 ነቢዩ ኤልያስም እንደ እሳት በማስፈራት ተነሳ፣ ቃሉም እንደ እሳት ያቃጥላል። ረሃብን አመጣባቸው፣ ለእግዚአብሔር ሕግ በመቅናቱም በሞት አስነሳቸው። በእግዚአብሔርም ቃል ዝናምን ከለከለ፣ ሰማይንም ዘጋው። መልካም ነው። በእርግጥም ስለ ቅዱስ ኤልያስ ማንነትና ሕይወት መነጋገር ትልቅ ነገር ለብዙዎቹ ትልቅ መልስ ሊሆን ይችላል ብዬ አስባለሁ። ትልቅ ነገር ነው ዛሬ ይዛችሁት የቀረባችሁት። በእርግጥም እግዚአብሔር አምላካችን ከፍጥረታት ሁሉ አልቆ አግኖ ያከበረው ኃያል ባለስልጣን ነቢይ ሆኖ ሳለ በፍጥረቱ ዘንድ ግን እንደ ተራ ጻድቅ እንኳን የማይታይበት ሁኔታ ይታያል። በቅድስት ምድር ኢትዮጵያ ብዙ የቅዱሳን ቤተ መቅደሶች አሉ። የሚካኤል፣ የመላእክት፣ የድንግል ማርያምም እንዲሁ ብዙዎቹ አሉ። የጻድቃን የሰማዕታት ሁሉ ብዙዎቹ አሉ። የኤልያስ ግን በጣት የሚቆጠሩ ናቸው ያሉት። በጎጃም ደብረ ኤልያስ የሚባል እሱ ታዋቂ እንደውም ዚገም በኋላ ነው አዲስ አበባ አለ። ግን ዚገምም በኋላ የቻግኒው በኋላ ኤልያስ ከወረደ በኋላ ኤልያስ ወረደ ተብሎ ከተመሰረተ በኋላ የተመሰረተ ከዛ በፊት ጥቂት ዓመታት አስቆጥሯል። በእርግጥ ነው። በጎጃም ደብረ ኤልያስ የሚባል ደግሞ ታዋቂ ደብር አለ። በቤተልሔም ዙሪያ ደግሞ አንድ ኤልያስ እንዲሁ አለ። ግን ከእንትኑ አንፃር በጣም በቃ ቁጥሩ ይምንት ነው። ከዚህ አንፃር ብዙ ታሪኩን የሚያውቅ የለም። በመጽሐፍ ቅዱስም እርሶ እንዳሉት ቅንጭፍ ነገር ነው። ቅንጭፍ ተብላ ሙሉ ክብሩን ሊገልጽ አልቻለም። ድርሳኑም ቢሆን ሙሉ የኤልያስን ኃያልነት የሚገልጽ አይደለም። ይገልጻል ብዬ አላስብም። ምክንያቱም አባቶቻችን እንደነገሩን በጥንታውያን ብራና መጻሕፍቶች ላይ ነው ትልቁ ዋናው የኤልያስ ክብር ተገልጦ ያለው ብለው ነግረውናል። እና ያ የጥንቱ የብራና መጽሐፍ በእጃቸው ያሉ ቅዱሳን ግን በጣም እጅግ ኢምንት ነው አሁን የተጻፈው። በዚህ አሁን የወጣው ድርሳነ ኤልያስ ተብሎ የወጣው ላይ በጣም ኢምንትና ትንሹ ነው ብለውናል። ለዚህም ማስረጃነት መልካ ኤልያስ አሁን በቤተክርስቲያን የሚታወቀው 3 ነው። መልካ ኤልያስ ቀዳማዊ የሚል አለ፣ መልካ ኤልያስ ካልዕ አለ፣ ሁለተኛ መልካ ኤልያስ ሳልስ ወይም ሶስተኛው አሁን መልካ ጉባኤ በሚባለው ላይ ታትሞ የወጣ አለ። አራተኛውን ግን ማንም ያውቀው የለም ነበረ። በብርሃንና ተጽፎ የወጣው ላይ ግን አሁንኛ ወጣነዋል። መልካ ኤልያስ ራቡ ወይም ደግሞ አራተኛው ላይ በጣም ትላልቅ ምስጢራት ያዘለ በውስጡ አለ ማለት ነው። ይሄ ማስረጃ ነው። አሁን ይሄ አራተኛው መልካ ኤልያስ በድርሳነ ኤልያስ ላይ የለም ማለት ነው። በመልካ ጉባኤው ላይም የለም። በብርሃና ብቻ ነው ያለው ማለት ነው። እና ምን ለማለት ነው? እንዳጠቃላይ የኤልያስ ክብር በትክክል ያወቀው የለም፣ ማንም የለም። በኢትዮጵያ ቤተክርስቲያን ያሉ የተዋህዶ ልጆችን በትክክል ታሪኩን አያውቁም። እንዲሁ የደብሩም ከስንት ሀገር አንድ ነው። እንደዛ ስለሆነ ብዙ የሚያውቅ የለም በትክክል። እና በዚህ ዙሪያ ላይ መነጋገሩ ተገቢ ነው። ከሁሉም የላቀ ኃያል እንደሆነ ከልደቱ ጀምሮ እስከ ምጽአቱ እስከ ዓለም ፍጻሜ ድረስ ያለው የተሰጠው ክብር ያደረገው ያከናወነው ክንውን ማወቅ ተገቢ ነው ብዬ አስባለሁ። እንግዲህ መልካም ልቦና ላለው እና ኤልያስ ማን ነው ለሚለው ለመንደርደሪያ ያህል ኤልያስ ማለት በእሳት አጽርቅት ወይም በእሳት ሰፋድል የተወለደ ሙሉ ሕይወቱ ናዝራዊ የሆነ ይህን ዓለም ንቆ እግዚአብሔርን ብቻ ያገለገለ ነገስታቱን ሁሉ የሚያርድ የሚያንቀጠቅጥ ካንደበቱ እሳት የሚወጣ እሳት የሚተፋ ከሰማይ እሳት ያወረደ እሳት ያዘነመ ሰማይና ምድርን የለጎመ እና አክዓብ እና ኤልዛቤል ባመፁ ጊዜ ሰማይና ምድርን ለጉሞ ዝናብን ከልክሎ ያስጨነቀ ያራደ
የባለ አገልጋዮችን ሁሉ በቂሶን ወንዝ እንዲታረዱ ያደረገ ባለስልጣን፣ በእሳት ሰረገላ ያረገ፣ ሙትንም ጭምር ያስነሳ፣ ታላላቅ ታምራትን ያደረገ፣ በቃሉ ስልጣን ሙትን ያስነሳ ማለት ነው። በእሳት ሰረገላ በእሳት አፍራሳት ያረገ፣ በፍጻሜው ዘመንም እግዚአብሔር እንደራሴ አድርጎ እንደሚልከው ትንቢት የተነገረለት፣ ዓለምን እንደሚፋረድ፣ ይህን ዓለም አሮጌ ሰማይና ምድርን እንደሚያሳልፍ ስልጣን የተሰጠው ኃያል ቀናኢ የእግዚአብሔር ነቢይ ነው። እንዲሁም ሰዓትና ዘመኑም ደርሶ ቅዱሳንን ሁሉ አስከትሎ በብሔረ ሕያዋን በገነት ያሉትን ሁሉ በመቶ ዓለማት ያሉትን ሁሉ አስከትሎ ይህን ዓለም ለመፋረድና ይህን ዓለም ለማሳለፍ በኃይል በስልጣን በግርማ የተነሳ የተገለጠ ከቅዱሳኑ ጋር የቆመ በጋድ በቅድስት ምድር ኢትዮጵያ ይሄንን ትውልድ እየተፋረደ ያለ እያስጨነቀ ያለ ኃያል ባለስልጣን የእግዚአብሔር ነቢይ ነው ኤልያስ ማለት። ወደ ዝርዝሩ ስንሄድ እንግዲህ ቅድስት ምድር ኢትዮጵያ እንዳሁኑ ጠባብ ሆና ባልተከፋፈለችበት ዘመን ድሮ ሙሉ ዓለም በቅድስት ምድር ኢትዮጵያ ነው የሚስተዳደረው። ቅድስት ምድር እስራኤልም እንዲሁ የቅድስት ምድር ኢትዮጵያ አንድ ክፍልና ቀበሌ ናት እና በዛች በእስራኤል ምድር ይላል በገለአድ አውራጃ በቴስብያ የሌዊ ወገን የሆነ አንድ ታላቅ እግዚአብሔርን የሚፈራ ታላቅ ጻድቅ የሆነ ኢያሴንዩ የሚባል ታላቅ ሰው ነበረ ይላል። ባለቤቱም ወይም እህቱ ቶና ትባል ነበር ይላል። እዚህ ላይ አባቶቻችን እንደነገሩ እንዲሁ ከጥንቱ ብራና ቅድም እንደተናገርኩት ይህ ኢያሴንዩ የሚባለው ስሙ ሌላኛው ስሙም ሱባህ ይባላል ተብለናል። ሱባህ ይባላል። እንዲሁም ባለቤቱ ደግሞ ቶና ነው ተብሎ የተጻፈው በድርሳኑ። በጥንቱ በብራና የተጻፈው ግን ታው ትባላለች ብለው አባቶቻችን አስረድተውናል ማለት ነው። ስለዚህ ቶናም አልነው ታውን ያው ስሟ ነው ወይም ደግሞ ኢያሴንዩ ብንል ወይም ሱባህ ብንል ያው ስሙ ማለት ነውና እነዚህ በአንድነት ሆነው እግዚአብሔርን የሚያገለግሉ እግዚአብሔርን የሚፈሩ ታላቅ ጻድቅ ሰዎች ነበሩ፣ ጻድቃን ሰዎች ነበሩ ይላቸዋል በድርሳኑ ላይ ማለት ነው። እና እነዚህ ከተጋቡ በኋላ ታው መካን ነበረች ወይም ቶና ማለት ነው መካን ነበረች፣ ልጅ አልነበራት ነበረ ይላል። እና እግዚአብሔርን የሚያገለግል እንደነሱ እግዚአብሔርን የሚፈራ በእግዚአብሔር ፊት ኃያል ባለስልጣን ሆኖ እርሱን የሚያገለግል ለእርሱ ቀናኢ የሆነ ልጅ እንዲሰጣቸው እግዚአብሔርን እጅግ አጥብቆ ይማጸኑ ነበር ይላል። ከነሱ በፊት የነበረችው እናታችን ሐና የሳሙኤል እናት እንደለመነችው ልመና ማለት ነው። ሐና መካን ነበረችና በእግዚአብሔር ፊት እጅግ አጥብቃ ትለምን ነበረ ልጅ እንዲሰጣት ማለት ነው። ልመናዋን ሰማት። እግዚአብሔርም ያን ታላቅ ነቢይ ሳሙኤልን እግዚአብሔር ሰጣት ማለት ነው። በኋላ የተገኙት እነዚህም ታላቁ ጻድቅ ኢያሴንዩና እናታችን ታው ወይም ቶና እግዚአብሔርን አጥብቀው ይለምኑት ነበረ። ወደ ቤተ መቅደስ እየሄዱ እግዚአብሔርን ይማጸኑት ነበር፣ ይለምኑት ነበረ ታላቅ ልጅ ይሰጣቸው ዘንድ።
እግዚአብሔርም እንግዲህ አስቀድሞ በዳዊት እንደተናገረው ዳዊት ምን ብሎ ተናግሮ ነበረ? እግዚአብሔር ልመናን የጻድቃንን ልመና እንደሚሰማ ተናገረው ቃል አለ። እስማይንቲሁ ለእግዚአብሔር አበ ጻድቃኑ ወእዝኑሂ አበ ስለቶሙ የሚል ቃል አለና የእግዚአብሔር አይኖቹ ወደ ጻድቃኑ ጆሮዎችም ወደ ልመናቸው ነው ይላል። የእግዚአብሔር አይኖቹ ወደ ጻድቃኑ ጆሮም ወደ ልመናቸው ነው ይላልና የእግዚአብሔር አይኖቹ ወደ ኢያሴኒውና ወደ ታው አቀና ይላል። ጆሮዎቹም ወደ ልመናቸው አዘነበለ ይላል እና እግዚአብሔር ልመናቸውን ሰማ፣ ያንን እንባቸውን ሰማ። መልካም ምኞት ነውና የተመኙት እና እግዚአብሔር ታውን ጎበኛት ይላል። ጎበኛትና ጸነሰች። የመውለጃዋ ሰዓትም ደረሰ። የመውለጃዋ ሰዓት ደርሶ በወለደች ጊዜ ኢያሴኒው ወይም ደግሞ ሱባህ ሁለት ብርሃናውያን ወንዶችን ተመለከተ፣ አየ ይላል። ወደዛ ቀርበው ልክ ስትወልድ እነዛ ሁለት ብርሃናውያን ወንዶች ይላቸዋል፣ ግን መላእክተ ብርሃን ናቸው ይላቸዋል። እዚህ ላይ ተረጉማቸዋል። የብርሃን መላእክት ናቸው። ሄደው በሕፃኑ ፊት ሲሰግዱለት አየ ይላል። እዚህ ላይም እንዲሁ ማስተካከያ ከአባቶቻችን የተሰጠ ቃል አለ። በዚህ በብርሃን ነው የተጻፈ ማለት ነው። 2 ሳይሆኑ 12 መላእክት ናቸው ያዋለዱት ብለው አባቶቻችን ነግረውናል ማለት ነው። እና አባቱ ይሄን ተመለከተ እና ደነገጠ ይላል። እነዚህን መላእክት 12 መላእክት ተመለከታቸው፣ ሲሰግዱለት ሲያዋልዱ ተመለከታቸውና ከዛ በፊት ሆኖ የማያውቅ ነገር ስለሆነ በጣም እጅግ ደነገጠ፣ ፈራ ይላል። ይሄ ብቻ አይደለም። ከተወለደ በኋላም እናቱም ታው እና አባቱ ሱባህ ወጠብለልዎ በእሳት ከመዘይ ጠበልሉ ቦቱ በአጥርቅት ሕፃናተ ከመዘይ ጠበልሉ ቦቱ ሕፃናተ ይላል። በአጥርቅት ምንድነው? ሕፃናትን እንደሚጠቀልሉ በጨርቅ ፈንታ በእሳት ጠቀለሉት ይላል። በእሳት አጥርቅት ነው ጠቅለው ያዋለዱት ማለት ነው። እና ይሄን ሲያዩ ሁሉም ነገር እሳት እንደሆነ ተመለከቱና ፈሩ፣ ደነገጡ ይላል። ወደሱ መቅረብም ተሳናቸው ይላል። በአባቶቻችን አባባል፣ ኢትዮጵያውያን አባባል አለ። ላም እሳት ወለደች፣ እንዳትቀርበው እሳት ሆነባት ፈጃት፣ እንዳትተው ደግሞ ልጅ ሆነባት ይባላል። እና በጣም ደነገጡ፣ ፈሩ፣ ተንቀጠቀጡ ይላል። እናት አባቱ ማለት ነው። ምክንያቱም እነሱ ያሰቡት በአገሩ እንደሚወለዱት ሕፃናት ሆነው እንደሚወልዱ ነበር ሀሳባቸው። ሲያዩት ግን ሁሉ ነገር እሳት የሆነ ጨርቁ እሳት፣ ያዋለዱት የእሳታውያን መላእክት የተጠቀለለበት እሳት፣ እሱም ራሱ እሳት ሆኖ የተወለደው እና ፈሩ፣ ደነገጡ፣ መቅረብም ጭምር ተሳናቸው ይላል። እና አባቱ ሱባህ ፈጥኖ ወደ ኢየሩሳሌም ሄደ። በዛ ያሉ ካህናትን ለማማከር ሄደ። ምንድነው ነገሩ ብሎ ለማማከር ሄደ። ሄዶም ካህናትን አገኘ። ወደ ካህናትም ቀርቦ እኔና እህቴ ወይም ባለቤቴ መካን ነበርን፣ ልጅ አልነበረንም። ወደ እግዚአብሔርን ተማጽኖ አቀረብን፣ እግዚአብሔርን ለምን ነው። እግዚአብሔርን ልመናችንን ሰማን፣ ጆሮቹንም ወደኛ አደረገ፣ አይኖቹን ወደኛ ቀና። ታውንም ባለቤቴንም እግዚአብሔር ጎበኛት፣ ጸነሰች፣ ወለደችም። ነገር ግን በሚወለድ ሰዓት ብርሃናውያን መላእክት መጥተው ከበቡት። እነሱም በእሳት አጥርቅት በእሳት ሰፋድል ጠቀለሉት። ልጁም እሳት ነው እና ከዚህም የተነሳ ፈራን፣ ደነገጥን፣ መቅረብን ተሳነን አላቸው ማለት ነው። እና በዘመኑ የነበሩት ካህናት የተለያየ አይነት ትንቢት ተናገሩ ይላል። ትንቢታቸው የተለያየ ነበር ይላል። እና ከተናገሩት ውስጥ አንደኛው ማደሪያው በብርሃን ውስጥ ይሆናል
ብሎ ተናገረ ይላል። ማደሪያው ብርሃን ይሆናል ይሆናል አለ። እንዲህ አለ። እንዲሁም ደግሞ ባንደበቱ አሳማኝ ኃያል ይሆናል ብሎ የተናገረም አለ። አንደበተ ርቱዕ ዓለምን የሚያሳምን የሚያርድ ከአንደበቱ የሚወጣው እሳት ይሆናል የወለድከው ልጅ አሉት ይላል። ሌላኛው ደግሞ ሕዝበ እስራኤልን በእሳትና በሰይፍ የሚገዛ ኃያል ይሆናል ብለው ተናገሩ ይላል። ሁሉም የተናገሩት እጹብ ድንቅ ነው። በእርግጥም የኤልያስ ሕይወት እንደዛ ነበረ። ማደሪያው ብርሃን የሆነለት ኃያል ነው። እንዲሁም ከአንደበቱ እሳት የሚወጣ አንደበተ ርቱዕ የሆነ የሚመስለው የሌለ ነው። እንዲሁም ሕዝበ እስራኤልን በእሳትና በሰይፍ የሚገዛ ይሆናል ብሎ ተናገሩ። በእርግጥም በእግዚአብሔር ላይ ያመጹትን ሁሉ በእሳትና በሰይፍ የቀጣ ኃያል ነብይ ነው ኤልያስ ማለት እና ይህ ልጅ 8 ቀን ሆነው ይላል። 8 ቀን በሆነው ጊዜ ያው የአብርሃም ቃል ኪዳን አብርሃም አለና ያንን ኪዳን ለመፈጸም ስርዓተ ግዝረት ሊያደርጉለት ይህ ቃል ኪዳን የተገባለት ለአብርሃም ነው። ለልጆቹ ሁሉ ለዘሮቹ ሁሉ ስርዓተ ግዝረትን እንዲያደርጉ እግዚአብሔር አዝዞት ነበርና በ8ኛው ቀን ነው የሚገዘሩትና 8 ቀን ሲሞላው ያንን ስርዓተ ግዝረት ሊያከናውኑ ወደዛ ወሰዱት ይላል። ያን ግዝረት ስርዓተ ግዝረቱ ከተደረገ በኋላ ስሙን ኤልያስ ብለው ጠሩት ይላል። ሱባህና ታው የወለዱትን በእሳት አጥርቅት ተጠቅልሎ የተወለደው ስሙን ኤልያስ አሉት ይላል። ይህ አሁንም በአባቶቻችን የተነገረን ኤል ወይም ደግሞ ኤልያ ወይም ደግሞ ኤልያስ ማለት ፍጹም የእግዚአብሔር ስም እንደሆነ ነግረውናል ማለት ነው። በእግዚአብሔር ስም ነው የተጠራው ኤልያስ። ኤልም ራሱ የእግዚአብሔር ስም ነው። ኤልያ ራሱ የቻለ የእግዚአብሔር ስም ነው። ኤልያስ የሚለውም ፍጹም የእግዚአብሔር ስም ነው ማለት ነው። ዳንኤል ወይም ደግሞ ዳኛ እግዚአብሔር ተብሎ እንደተጠራ ማለት ነው እና ይሄን አሉት ይላል። በድርሳኑ ላይ ደግሞ እንዲሁ በጣም ልዩ የሆነ ትርጓሜ ሰጥተውታል በድርሳኑ ላይ ማለት ነው። ኤልያስ ብሂል ተክለ ዘይት ቅብአ ዘይት ይለዋል። ኤልያስ ማለት የወይራ ተክል የወይራ ዘይት ማለት ነው። በመዝሙር 51 ላይ ዳዊት እንደተናገረው አንተ ከመዕፀ ዘይት ስሙር በቤተ እግዚአብሔር፣ እኔ በእግዚአብሔር ፊት እንደተወደደ የወይራ ዘይት ነኝ ብሎ ዳዊት ተናገረ ይላል። ቤት ያላቸው ይላል ኤርምያስ እኔ በእነርሱ ላይ አድራለሁ በመካከላቸውም እመላለሳለሁ ብሎ የተናገረላቸው ሕዝበ እስራኤል ናቸው። የእግዚአብሔር ቤት ያላቸው እግዚአብሔር ማደሪያ ያላቸው ሕዝበ እግዚአብሔር ብሂል ሕዝበ እስራኤል ብሂል ሕዝበ እግዚአብሔር ማለት ነው። እስራኤል ብለን ስንጠራ የእግዚአብሔር ምድር እግዚአብሔር እያልን ነው። ሕዝበ እስራኤልም ስንል የእግዚአብሔር ሕዝቦች እያልን ነው የምንጠራው ማለት ነውና የእግዚአብሔር ማደሪያዎች የእግዚአብሔር ማደሪያ እኔ በእነርሱ ላይ አድራለሁ በመካከላቸውም እመላለሳለሁ ብሎ የተናገራላቸው የእግዚአብሔር ቤት የተባሉት እነርሱ ናቸው አለ። ኤልያስም በእግዚአብሔር ቤት መብራት ነው ይላል። የወይራ ዘይት በጨለማ የሚያበራ በድቅድቅ ጨለማ የሚያበራ በቅኔ ማህሌቱ በቅዳሴ ጊዜ የወይራ ዘይት ለመብራትነት የሚያገለግል የመብራት መፋይት ሆኖ የሚቀርብ ነው። ኤልያስም ለቤተ እግዚአብሔር ወይም ደግሞ የእግዚአብሔር ቤቶች የተባሉት በእስራኤል ለነሱ መብራት ነው ይለዋል። ምክንያቱም መብራት ጨለማን እንደሚያርቅ በጨለማ ጊዜ እንደሚያበራ ኤልያስም ሕዝበ እስራኤል በእግዚአብሔር ላይ አምፀው እነ አክዓብና እነ ኤልዛቤል ጣዖት አምልኮን አቁመው ለጣዖቱ በሰገዱ ጊዜ በጨለማ ውስጥ በድቅድቅ ጨለማ ውስጥ ገብተው ነበረ፣ በሲኦል ውስጥ ነበሩ ይላል።
ለዛ ለጣዖት ያመለኩ ሁሉ አካብን የሚከተሉ ሁሉ ኤልዛቤልን የተከተሉ ሁሉ በድቅድቅ ጨለማ ውስጥ ገብተው ነበርና ኤልያስም ሰማይና ምድርን ለጉሞ ቀጥቶ የእግዚአብሔርን የአምላኩን ኃያልነት እና ስልጣን አሳይቶ መስዋዕቱን አሳርጎ ከሰማይ እሳትን አውርዶ መስዋዕቱን ተቀብሎ ስለነበረ በዚህም ሕዝበ እስራኤል በሙሉ ልቦናቸው በርቶላቸው ስለነበረ ትክክለኛው የኤልያስ አምላክ እንደነበረ ተረድተው ስለነበረ እግዚአብሔር በእነሱ ላይ ብርሃንን ስላበራላቸው ኤልያስ በዚህ ምክንያት ይሄን ተጋድሎ ፈጽሞ በመካከላቸው ያለውን ብርሃን ትክክለኛውን ብርሃን ጨለማውን አስወግዶ ብርሃኑ ስላመጣላቸው ኤልያስ ብርሃን ተብሎ ተጠራ። የወይራ ዘይት ተብሎ ተጠራ ተብሎ እንግዲህ ሊቃውንቱ ይተረጉሙታል።